አባቢ የለም አባቢ ያሞታል ዛሬ የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ልጆች ስወልድ ልጆቼ መናገርና ማዳመጥ ከጀመሩበት ሰከንድ ጀምሮ ነው ስለ ወሲብ መነግራቸውና ማስተምራቸው። አባቢ የለም አባቢ ያሞታል ዛሬ። ቅድም እኮ ላይቭ እንገባለን ብያችሁ አልነበረ? አሞታል ኒጋ የለም። ስሙኝ እስኪ አሁን እናንተ እኔ ፋሚሊ ናችሁ አይደል? አሁን ቢዝነስ ልክፈት ብል ማለት ነው ምን ቢዝነስ ብከፍት ጥሩ ነው? እስኪ አማክሩ የምክር አገልግሎት እኔ ዋዝ ነው እኮ ዶሮ እርባታም አይደለ ዳቦ ቤት እንተ ነብሳይ ማረሙነት ኬክ ቤት አባቢ ክፈት በሉት ኬክ ቤት የሴቶች ወይም ጉዳይ አማካሪ እኔ እኮ ብዙ ሴቶች ከተቃወሙኝ እኮ በጣም ብዙ ሴቶች ደገፉኝ። ከዛ ደግሞ አንዳንዶቹ ደግሞ ትንሽ ዩቲዩብ ፖድካስት ናይስ የጾታዊ ግንኙነት ማድረግ የተዘጋ ወይም የታፈነ አፍንጫን ለመክፈት እንደሚረዳ ስንቶቻችሁ ታውቃላችሁ? ብርድ ሰዓት አፍንጫው ለሚደፈን ጓደኛችሁ ላኩለት። ነገሩ እንዲህ ነው። የአፍንጫ መዘጋት የሚከሰተው በፈሳሽ መብዛት ብቻ ሳይሆን በአፍንጫ ውስጥ ባሉ የደም መስመሮች ማበጥ ምክንያት ነው። በግንኙነት ወቅትና እርካታ ወይም ኦርጋዝም ላይ ሲደረስ ግን የነርቭ ስርዓታችን በአፍንጫ ውስጥ ያሉ የደም መስመሮችን እንዲጠቡ ያደርጋል። በዚህም ምክንያት በአፍንጫ ውስጥ ያለው እብጠት ቀንሶ የአየር እንቅስቃሴው ወዲያውኑ ይከፈታል። በ2021 የተደረገ ጥናት እንዳመለከተው ይህ ስሜት እስከ 1 ሰዓት ድረስ ከተለመዱት አፍንጫ መክፈቻ ስፕሬዎች ወይም ዲኮንጀስታንትስ ጋር እኩል ይሰራል። የሰው ልጅ ሰውነትና የነርቭ ስርዓት አሰራር በእውነትም ድንቅ ነው። እናንተስ ስለዚህ ሳይንሳዊ ግኝት ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውንም ከወደዳችሁት ሼር አድርጉት። መልካም ጊዜ። ነግሬያቸዋለሁ። ጆርዲ የምትባል ያውላ ዲስኩር የምትደሰኩረው ፈጣሪ ምስክሬ ሀብታም እንደው አይጠጋትም አጠገባም አይደርስም እንጂ ባለ ሀብት መጥቶ ይነዋት አንቺ አሪፍ ነሽ ነይ በቃ ነይ ሁሉ ነገር ቴኬር አደርጋለሁ ብላ ድራሻችሁን ጥላ ነው የምትጠፋው። አካውንት ሆነ ብላ ዲአክቲቬት አድርጋ ነው የምትጠፋው። አይ ዲአክቲቬት አድርጋ አልፈልግም የሶሻል ሚዲያ ላይ እንዳይሽ አልፈልግም። ኧረ ምን አባቱ ይሰራልኛል ጠርቅመው ነው የምትለው። አለቀ። ብር ይመጭ። ብር እስኪመጣ ግን እንዲህ ትሰማለህ በየቦታው ይባላል። ከዛ ብር መጥቶ ስም እድሜ ማን ነው ስም ተብሏል። ይሄ ሰውዬ ተጠይቋል። እርግጠኛ ነኝ የሆነችው ስሜ የዱቄት ፋብሪካ እና የዘይት ፋብሪካ ነው አላት። ስሜ ደምረሽ ድረሽበት 100 ሰራተኞች አሉኝ አንድ ላይ አለቀ። ያልኳችሁ ብር ሁሉም ጋር ይመጣል፣ ሁሉም ጋር አይሄድም። አሲዳም ነው ብር የሆነ በቃ የሚሄድበት መንገድ ብቻ አታውቀውም። የሆኑ ሰዎች በደንብ ይዝናኑበታል። ጨንቋቸው አቅም የወንድ ልጅ ኮንፊደንስ የሚኖረው ገንዘብ ሲኖረው ብቻና ብቻ። በኃይለኛው ኮንፊደንስ የወንድ ልጅ የምታመጣው ገንዘብ ሲኖረው። የስንት ብር ስራ ላይ የተቀጠረችው ቅድስት የስንት ብር ሰራተኛ ናት? እንዳሳብ ማለት ስንት ብር ነው የምትሰራው? ተግባባ አይመጣው። ስለዚህ ዞር ትላል። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አጨርስ ያገዋ ቆንጆ ይመችሽ። ግን ይመችሽ የምልሽ ባለትዳር ወንድ ካልሆነ የልጆች አባት ካልሆነ ብቻ ነው ይመችሽ የምልሽ። ሚስት ኑሮ ባለትዳር ነው የልጆች አባት ነው። ግን አንቺን እንደዚህ አስቀምጦ እነሱ እንደሚሉት ገንዘብ እየሰጠ ከሆነ ትቀጠቀጫለሽ። እንደዚህ አይነት ትውልድ እንደዚህ አይነት ሴት እንዲመጣ አልፈልግም። በርን እናገርሻለን። ግን አሁን ባለው ሁኔታ መብትሽ ነው። ምንም ነገር የተፈጠረ ነገር የለም። እንደው ምን አገባ ዘፈነችለት ፌስቡክ ላይ ተለቀቀችው ነው አይታችሁታል ጋይስ? ወድጄዋለሁ ምን አገባችሁ ብላ ነው ዘፈነችላችሁ። እስኪ ቤታችሁን መርምሩ። ሚስቶችም ምናምን ሁላችሁም ቤታችሁን መርምሩ። ጊዜያችሁን ባልሆነ ነገር በወሬ በምናምን በፋሽን ምናምን ቢዚ አድርጋችሁ ቤታችሁ ስንት ታሪክ እየተሰራ እንደሆነ ታውቃላችሁ? አታውቁ። መቼ እንደምወልድ አላውቅም። አሁን የመውለድ እቅድ የለኝም። ግን ልጆች ስወልድ
ልጆቼ መናገርና ማዳመጥ ከጀመሩበት ሰከንድ ጀምሮ ነው ስለ ወሲብ ምነግራቸውና ማስተምራቸው። ቆይ አዳምጡኝ፣ ቀልዴን አይደለም። በባህላችንና በማህበረሰባችን ስለ ወሲብ ማውራት እንደ ኃጢያት እንደ ትልቅ ብልግና ነው የሚታየው አይደለ? ገና ወሲብ ብላችሁ ስሙ ስታነሱ አንቺ ምን ሆነሽ ነው? ሩስማም ሴት አይደለሽ እንዴ? ብልግናሽ ምን ሆነሽ ነው? ምናምን ትባላላችሁ። ወላጆቻችን እኛ ፊት አይደለም ስለ ወሲብ ሊያወሩ ስለ ወሲብ ሊያስተምሩን ይቀርና ስሙን እንኳን አነሱትም። አረኔ እርስ በርሳቸው ራሱ ስሙን የሚያነሱት አይመስለኝም። አብዛኞቻችን ስለ ወሲብ የምናውቀው ካደግን በኋላ ነው። ከዛ ደግሞ ስለ ወሲብ የምንማርበት ወይ የምናውቅበት መንገድም ጥሩ መንገድ አይደለም። ከዛ በተጨማሪ ከ5 ሴት ህጻናት ውስጥ ቢያንስ አንዷ ወሲባዊ ጥቃት ወይም መደፈር ይደርስባታል። እንደገና ከ8 ወንድ ህጻናት ውስጥ ቢያንስ አንዱ ወሲባዊ ጥቃት ወይም መደፈር ይደርስበታል። ግን በዛ ሰዓት እነዚህ ህጻናት ምን እየተደረጉ እንደሆነ አያውቁት። በጣም አብዛኞቹ ወሲባዊ ጥቃት የደረሰባቸው ህጻናት ካደጉ በኋላ የሚናገሩት ነገር ህጻኖኜ ምን እየተደረኩ እንደነበረ አይገባኝም፣ ካደኩ በኋላ ነው ምን ያረጉኝ እንደነበረ ያወቅኩት ነው የሚሉት። ይሄን ህጻን ደፋሪ እኔንና እናንተን ነው የሚመስለው። ግንባሩ ላይ ህጻን የሚደፍር ተብሎ አልተጻፈበትም። ይሄ ሰው እነዚህን ህጻናት እያስፈራራ ወይንም እያሳሳቀ ወይንም እያጫወተ እድሜ ልክ የማይሻር ጠባሳ ይጥልባቸዋል። እነዚህ ሰዎች አስተማሪዎቻቸው ሊሆኑ ይችላሉ፣ ወላጅ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ የሃይማኖት መሪዎች ሊሆኑ ይችላሉ። ኧረ በስመ አብ ፈጣሪ ያለ ልጆቼ ምንም አይሆኑም ፈጣሪ ይጠብቅልኛል እንዳትሉ። ልጆቻችሁን የመጠበቅ ፕሮቴክት የማድረግ የማስተማርና ኢንፎርም የማድረግ ግዴታ የእናንተ ነው። ባታወሩት እንኳን በልጅነታችሁ የደረሰባችሁን አብዛኞቻችሁ ታውቃላችሁ። በልጆቻችሁ እንዲደርስ ካልፈለጋችሁ ደግሞ የት ቦታ መነካት እንደሌለባቸው፣ ጨዋታ ምን እንደሚመስልና እንደማይመስል ገደብ እንዲኖራቸው፣ እምቢ እንዲሉ፣ የሆነ ነገር ከደረሰባቸው ደግሞ ቀጥታ መጥተው ለእናንተ እንዲነግሯችሁ አሳውቋቸው፣ አስተምሯቸው። ለዚህ ነጭ ሙሙ የለም የኢትዮጵያን ሙሙ እንደሆነ ይሄው ተጋልጦ ሽሻ ያጭስ ሲሆን ምን ያጭስ አይታወቅም። ልጅቷ አንገቷ ቀይ ነው። ሙሟ ሲመጣ ያበደ ጀበና ነው የሚመስለው። ሙሟቸው ምን እንደሚያጠቅረው እኔ የሰው ሁሉ መስሎ እንደምታዩት እኔ ቀይ ነኝ። ቢቸግረኝ ጎንበስ ብዬ ባየው የኔ ቀይ ነው። ምን እያጨሱበት እንዳጠቆሩት ሙሟቸውን ቅዱስ ሚካኤል ይወቀው። እንዳለ ባለፈው የተለቀቀው ሊንክ ላኩልኝ ዘልዬ ስገባ ያበደ ኦነግ ሸኔ ይመስላል። አንዳንዶቹ ጸጉሩ አጎፍሮ ምላጭ የሚባል እንደው እዚህ ሀገር ሼፍ አለ የአንዳንዶቹ ጫካ ውስጥ ነው ያለው። ምንም እኮ ተከርክመው ታያውቁ ምን ያውቁ ኦነግ ሸኔ ውስጥ እኔ እንደዚህ ጫካ ነገር ሳይ ኦነግ ሸኔ ነው ትዝ የሚለኝ። ጸጉራቸው ጫካ ውስጥ ተደብቆ ይሄሙሙ ምንድን ያው እግር ስላላት እግር መሃል ሌላ ነገር የለም። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል። መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዛሀበሻ ነግረዋል። አበባየሁ ደሜ በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰማ። በተከበረው የሀገር መከላከያ ሰራዊት አልባሳት በመጠቀም በየማህበራዊ ሚዲያው የመከፋፈል ንግግሮችን ሲያሰራጭ ነበር የተባለውና በቅርቡ በእግረኛው ሚዲያ ቀርቦ ያልተገባ ድርጊት ሲፈጽም ነበር በሚል በብዙዎች ትችት ሲቀርብበት የነበረው አበባየሁ ደሜ ዛሬ ከቀኑ 11 ሰዓት አካባቢ በፌዴራል ፖሊስ ወንጀል ምርመራ ቢሮ በቁጥጥር ስር መዋሉ ተረጋግጧል። ግለሰቡ በመከላከያ አልባሳት እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታንና እርስ በርስ የመከፋፈል ስሜትን ሲፈጥር መቆየቱም ተገልጿል። የእግረኛው ሚዲያ ባለቤትም በትናንትናው ዕለት በቁጥጥር ስር መዋሉ ይታወቃል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሆኖ የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል።
በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። እኔ ይገርመኛል። ኢትዮጵያ ከዚህ ከኢትዮጵያ ማን ወጥቶ 16 ሰዓት ይሰራሉ ውጪ 16 ሰዓት ኢማጂን። በደንብ ነው የሚሰራው፣ በደንብ ነው የሚኖረው። ሰነፍ ብለክ የምትለው ሰው ከዚህ ይሄ ምንም ዋጋ የሌለው ያልከው ሰው ሲስተም ዘርግተን ስለዘረጉለት ነው። የታባቱ ማይዳት ብዙ ቢል አለ፣ ብዙ ክፍያ አለ። ቀስ ያ ሲስተም ስላለች ቀጥቅጦ ይሰራል። ሰነፍ የሚባል እንዴ ኢትዮጵያ እንደዚህ ለምንድን ነው ታዲያ ውጪ ማን ኢትዮጵያ ውስጥ የማይሰራው ስትል ሲስተሙ ስላልተቀመጠ ነው። ያ ሲስተም ወጥቶ በዛም ወጥቷል። የፋሚሊ ኢሹ ወይ ወጥቷል። የእንትን አገሪቱ እንትን ሁኔታ ይጎትታል። የምን ይጎትትና በቃ እዛ ውስጥ እዛ ውጪ ግን ሄዶ ያንዳንዶቹ ነገር ይገርመኛል። ኢቭን ኢሌጋል ስራ እንኳን እየሰሩ ለምሳሌ ያለ ምንድነው ባል ምንድነው? በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ ዘን የተቀመጣችሁም አላችሁ። ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባቸዋል ጉዳይ። እንደዚህ አይነት ቪዲዮ መስራት የባልን ፖዚሽን ማሳነስ ነው፣ ትዳርን ማንቋሸሽ ነው፣ በወንዶችና በሴቶች መካከል ያለውን ሪሌሽንሽፕ እንዲቀረሽ ያደርጋል የሚሉ ከጥሩ ቦታ የመጡ የሚመስሉ ኮንሰርኖችን እያንጸባረቁ ይገኛል። እሺ በጣም ጥሩ። በቃ እኔ አሁን እዚህ ጋር በጣም ተሳስቻለሁ እንደዛ በማለቴ ባል ምንድን ነው ብዬ በመቀለዴ ስህተት ተሳስቻለሁ እንበልና ልክ አይደለም ያ። እሺ በጣም ይቅርታ ለሱ በእኔ በኩል ይቅርታ ልጠይቅ። እኔ ጥያቄ ግን በጣም ብዙ ባለትዳሮች ቲክቶክ ላይ ሚስቶቻቸውን ለቀልድ፣ ለፕራንክ፣ ለኮንቴንት ስክሪፕት ውስጥ እያስገቡ በጥፊ እየመቱ እየተሳደቡ እያመናጨቁ ቪዲዮ ሰርተው ፖስት ሲያደርጉ እናንተ ስፔሻሊ እዚህ ጋር ያላችሁት ሰዎች እንዴት እነዚህ ነገሮች ላይ አልተናገራችሁ? ለኮንቴንት፣ ለቀልድ፣ ለሶሻል ሚዲያ ፋን ተብሎ ሚስትን እየደበደቡ፣ ሚስትን እያንቋሸሹ፣ ሚስትን እየሰደቡ ቪዲዮ ቀርጾ ፖስት ማድረግ ትዳርን አያንቋሸሽም? ሚስትን ቦታ አያሳንስም? የሚስትን መጨቆን፣ የሚስትን መመታት፣ የሚስትን መሰደብ ልክ እንደሆነ ትውልድ ላይ አያስተላልፍም? ልክ አሁን እኔ ስለ ባል ስቀልድ ሰምታችሁ እንደተናገራችሁት ለትዳር ተቆርቁራችሁ፣ ለቤተሰብ ተቆርቁራችሁ፣ ለባል ተቆርቁራችሁ እንደተናገራችሁት እንዴት እነዚህ ሚስቶች ላይ እንደዚህ አይነት ነገር ሲደረግ ዝም አላችሁ? ባል መከበሪያ ነው። ባል ግርማ ሞገስ ነው። ባል የቤት ራስ ነው። ኦኬ። ሚስትስ? ሚስት ዘውድ አይደለችም? መከበር የለባትም? ሚስት በቤተ ክርስቲያን አትመሰልም? መከበር የለባትም? ሚስትን በመደብደብ በማንቋሸሽና በመስደብ የሚሰሩ ቀልዶች ዘውድ የሆነችው ሚስት ላይ፣ በቤተ ክርስቲያን የምትመሰለው ሚስት ላይ ጥላሸት አያጠልሽም? ትዳርን አያንቋሽሽም? በወንዶችና በሴቶች መካከል ያለውን ሪሌሽንሽፕ አያቀረሽም? ሚስት እንደዛ ስትደረግ ማየት እዚህ ጋር ያሉት ሰዎች ብቻ ሳይሆን ሌሎቻችሁም እዚህ ቪዲዮ ላይ ሪያክት እያደረጋችሁ ያላችሁ ሰዎች እንዴት እነዛ ቪዲዮዎች ላይ ሪያክት አላደረጋችሁም? እንዴት ሚስት የምትሰደብበት፣ ሚስት የምትደፈርበት፣ ሚስት የምትደበደብበት ቪዲዮ ላይ ይሄ ነገር ልክ አይደለም፣ ትዳርን ያንቋሽሻል፣ የሚስትን ቦታ ያሳንሳል፣ ሚስትም ግርማ ሞገስ ነች፣ ሚስትም መከበሪያ ነች ብላችሁ እንዴት አልወጣችሁ? እዚህ አጋጣሚ መናገር የምፈልገው ነገር ባል ምን እንደሆነ በደንብ ጠንቅቄ አውቃለሁ እና ባል መከበሪያ ነው፣ ባል ግርማ ሞገስ ነው ምናምን የምትሉት ነገር ዝም ብሎ ስኳር ነው፣ ውሸት ነው። እሺ እንደዛ ብሎ ነገር የለም። ሴት ልጅ ባል ብታገባም ባታገባም ልትከበር ይገባል። ብታገባም ባታገባም ግርማ ሞገስ አላት። ባል አይደለም ግርማ ሞገስ የሚሰጣት፣ ባል አይደለም መከበሪያዋ ሰውነቷ ነው፣ ስራዋ ነው መከበሪያዋ። ግርማ ሞገሷም ስራዋ ነው። ባል ፍቅረኛ ነው፣ ባል ጓደኛ ነው፣ ባል የትዳር አጋር ነው፣ ባል አማካሪ ነው። አንቺኛዋ የወር አበባ ያየችውላ ሴት አይደለችም ብለሽኛል።
ልጅ የወለደ ሁላ እናት አይደለም፣ ትልም ይወልዳል። ልጅሽ ካንቺ ምን ትማር? ሶሻል ሚዲያ ላይ ወጥቶ ሴቶችን ሸርሙጣ እያሉ መስደብን ሰማው ነገር እንኳን አትጠነቀቂም። አጠገብሽ ቁጭ ብላ እያለቀሰች ነው ሶሻል ሚዲያ ላይ መተሽ የምትሳደቢው ሰው። ትኩረትሽን ፈልጋ ስታለቅስ ታመናጭቃታለሽ፣ ትሰድቢያታለሽ። ስለ ሴትነት ለመናገር ምንም ሞራል ግራውንድ የለሽ። በደላት ሴት ጥሩ ባል ታገኛለች ብለሻል። ጥሩ ባል የለሽም አንቺ። ስለ ጥሩ ባልም ምንም የምታውቂው ነገር የለም። ወንድ እንደፈለገ የተጫወተብሽ ሴት ነሽ። ስለ ሴትነትም ስለ ትዳርም ስለ ጥሩ ባልም ምንም እውቀት የለሽም። ምንም አይነት ስብከት መስበክ አትችይም። ስለ እነዚህ ነገሮች ምንም የምታውቂው ነገር የለም። የምታውቂው የመንደር ውስጥ ሀሜትን ነው። ስለ መንደር ውስጥ ሀሜት ነው ልታወሪ የምትችይው። አንተኛው ደግሞ this is a man's world የሚለውን ዘፈን እየተጠቀምክ ምንም አይነት አቅም ሴቶች እንደሌላቸው የሚያሳይ ቪዲዮ ሰርታ እና እኛ ፌሚኒስቶች ባል ብናገባና ያ ባል በጥፊ ብሎ አንገታችን ላይ ቢቆም የምንጠራው ወንድ ፖሊስን እንደሆነ ለማውራት ሞከረ። ወንዶች ጉልበተኛ ስለሆኑ ምንም ማድረግ እንደሚችሉ ለማሳየት ነው እየሞከርክ የነበረው። ያ ደግሞ የሴቶች ትልቁ ችግር ነው። ሴቶችን ተጨፍላቂ፣ ተገዳይ፣ ተደብዳቢ፣ ተደፋሪ ያደረጋቸው የወንዶች ማን አለብኝነት፣ እኔ ጉልበተኛ ነኝ፣ እኔ ነኝ እንደፈለኩ ማድረግ የምችለው የሚለው አመለካከት እዛ ቪዲዮ ላይ ስታራምድ የነበረው አመለካከት ጨቋኝ አመለካከት ነው። ጉልበት ስላለኝ የፈለኩትን ነገር ማድረግ እችላለሁ፣ ስለዚህ አርፋችሁ ተቀመጡ ነው እያልክ ያለው። አንተም ስለ ጥሩ ባል ስለ ጥሩ ወንድ የመናገር አቅሙ የለህም። ጥሩ ወንድ ጥሩ ባል ነህ ብዬ አላምንም። እኔ እንዳንተ አይነት አስተሳሰብ የሚያራምዱ ሰዎች በጉልበታቸው የሚያስቡ ናቸው። በጉልበታቸው የሚያስቡ ሰዎች ደግሞ ጨቋኝ ናቸው። ቴንክ ዩ። አይወዳትም፣ እሷ ናት የምትወደው፣ እሷ ናት እንትን፣ እሱ ብዙ ጉዳይ አይሰጠው። ወንድ ነው እሱ ወንድ ነው። ኢሞሽኑን አይገልጥም። ሰምታችሁታል ሲናገር፣ በልቡ ነው በልቡ ነው። እንደ ካፕል ኮንተንት እያቀፋት እየሳባት ምናምን ያሳያችሁ። ዋድዩ ዋንት ሲ እሷ ናት በጣም የምትወልደው። ኤክስፕሬሲቭ ናት፣ ፕሌይፉል ናት ልጅቷ፣ ፕሌይፉል ናት። እሱ አይወዳትም፣ እሱ አይፈልጋትም፣ እሱ እንዲህ ነው እያላችሁ ብዙ ሀተታ የምታወሩ ሰዎች ማለት ነው። ሸረት ኑሯችሁ ኑሩ። ሪያክሽን ትሰራላችሁ ደግሞ። በቃ እሷ ናት በጣም የምትወደው ቢመስለኝ። ሸረት ዝም በሉ፣ ዝም በሉ። ለምን ሲያማት ለምን የመጀመሪያ ቪዲዮ ላይ እንደዛ አላላችሁ? why are you coming out? አሁን ለምንድን ነው እየወጣችሁ ያላችሁት? የመጀመሪያው ቪዲዮ ላይ በጣም አፕሎድ ስታደርጉ የነበራችሁ ስታጨበጭቡ የነበራችሁ ሰዎች አሁን አታጨበጭቡ። አሁን እርቅ ደስ አይላችሁ። ለምን? የዛኔ የእናንተን ሲናሪዮ ሪፍሌክት ያደርጋል፣ የእናንተን መመሪያ ሪፍሌክት ያደርጋል። እናንተ ደግሞ መራር ስለሆናችሁ ይቅርታ ማድረግን አትፈልጉም፣ አትሉ። ስለዚህ ምንድነው የምትፈልጉት? እናንተ ኮሚኒቲ ውስጥ ሌላ ሴት ነው መጨመር የምትፈልጉት፣ ሌላ መራር የሆነች ሴት። በእናንተ ባለፋችሁበት መከራ ሩል አታውጡ፣ ህግ አታውጡ። ሰው እንዲህ መሆን አለበት፣ ሰው እንደዛ መሆን አለበት ብላችሁ ህግ አታውጡ፣ ህግ አታውጡ። ለምንድን ነው ያልመጣው? እንዴት እስከ ዛሬ ዝም አላት ካላችሁ ያለውን ሰምታችኋል። አይ ሃቭ ቢን ዲሊንግ ዊዝ አላት። በቃ አንድ ወንድ ልጅ ያለሽበትን ሁኔታ መቀየር ካልቻለ አብሮነቱን እንኳን እንደ ሴት አብሬያት እንኳን ልሁን ብሎ አይመጣም። ለምን? he feels he's not enough። በቂ አይደለም፣ ምንም ሊያደርግላት አይችልም። ስለዚህ መሄድ አይፈልግም። you think he's okay? እዛው ቁጭ ብሎ ኦኬ የሚሆን ይመስላችኋል? አይሆንም። ኦኬ ቢሆን ኖሮ ይሄኔ ሌላ ሪሌሽንሺፕ ውስጥ አገኙት ነበር። ግን የሚወዳትን ሴት አታይምስ ተዋደው ነበር። እሷም እንደምትለው የሚወዳትን ሴት ጥሎ ሄዶ ልጅ ወልዳለት ጥሏት ሄዶ በማይሆን ሁኔታ ጥሏት ሄዶ he's not going to be okay። ሰምታችኋል? በቃ ስራው የተበላሸብኝ፣ በቃ እሷ አዝናብኝ ነው። እና ወንዶች ሲሸሹ እኛ ካልጠራናቸውና ካላመጣናቸው ደፍረው አይመጡም። መተው ምንም እንደማያደርጉልን ስለሚያውቁ ማለት ነው። መተው ህይወታችንን ካልቀየሩ መተው መበጥበጥ አይፈልጉም። ስለዚህ እያመማቸው በዲስታንስ ይቀመጣሉ። እና አንዳንዶቻችሁ በእናንተ መንገድ ስላላለፈች ቅር የሚላችሁ በጣም ብዙ መራር ሴቶች አላችሁ። ሼም ኦን ዩ። ሰው እርቅ ሲፈልግ ለምንድን ነው ደስ የማይላችሁ? እኔ የሚወዳት አይመስለኝም፣ ከልቡ ይቅርታ ያደርጋል። ኢትስ ናን ኦፍ ዮር ቢዝነስ፣ የእናንተ ጉዳይ አይደለም። በጣም የገረመኝ አንቺ ደካማና ይህ ጥያቄ ደግሞ ለኔ ነው። ልፍስፍስ ሰነፍ ስለሆንሽ ነው ድጋሚ ይቅርታ ያደረግሽለት? ጀግና ሴት ብቻዋን ታግላ ስኬታማ ሆና እሱን ትበቀለዋለች እንጂ ድጋሚ አትቀርበውም። ቴንኪው ለጥያቄው። ግን አሁንም ይሄ የኔ ኦፒኒየን ነው። እሺ መነግራችሁ ግዴታ ምናምን አይደለም ማለት መቀበል መብታችሁ ነው። አሁን ስለ ከኔ አንግል ነው ማወራችሁ እቺን ሀሳብ ማለት ነው። እኔም አንድ ሰሞን በቃ ሙቭ አድርጌ ስራዬን ሰርቼ ላይፌን አስተካክዬ ልጄን እያሳደግኩኝ እበቀለዋለሁ ይሄን ሰውዬ። ያኔ
እቺን የመሰለች ሚስት አጣው ብሎ እንዲንገበገብ አድርገዋለሁ ብዬ ወላዲት አምላክን ነው የምላችሁ አስቤ አውቃለሁ። ወይ ብላን አስቤ በስነ ስርዓት በቃ ተነስቼ ነበር እና ከዛ ድንገት ነው እግዚአብሔር ታሪኩን ሙሉ ቄሪር ያደረገው። ከዛ ግን ቁጭ ብዬ ሳስብ አይሆን ማለት ነው ካልኩሌሽን በጣም አደጋ ነው ካልኩሌሽን። በቃ ዝም ብሎ ጥሩ እያሰብን መሄድ ካልቻልን ላይፍ በጣም ከባድ። እኔ እንጃ መስሎኝ ኖርኩ እዚህ ምድር ላይ፣ ግን ከዚህ በኋላ የምኖረውን እድሜ ሳስብ በጣም ነው የሚያስፈራው። በቃ ጥሩ ነገሮችን ብቻ እየተቀበልን ካልሄድን ሁሉንም መጥፎ ነገሮች የምናስተናግድ ከሆነ በጣም አስቸጋሪ ነው። እንደዚህ እያላችሁ እልህ እያስያዛችሁ ለብቻቸው መከራቸውን እየበሉ የሚያሳድጉ መራር ሴቶችን አታብዙ። በቃ ወሰነች፣ ፈለገችው፣ ተወደዋለች፣ ፈለገችው፣ በቃ አብራ ሆነች። ምን ቤት ናችሁ? ማሳየት ነው እንጂ አሳየታስ how long is she going to prove for him? አያችሁ መንገዳችሁ። የዚህ ዘመን ሴት አይደለችም ቤት I can guarantee you። አብዛኞቻችሁ መራር ሆናችሁ የተቀመጣችሁት ሰውየው መጥቶ ይቅርታ ሲጠይቃችሁ፣ ሰውየው ሪኮንሳይል እርቅ እስኪፈጽም፣ ሰውየው የሆነ ነገር እስኪያደርግ ትምክታችሁ ይዟችሁ ነው። ትምክታችሁ እንዲያንቆ ይዟችሁ ነው። ብቻችሁን መከራ የምትበል አሳየዋለሁ የምትሉት በተፋታችሁ ማግስት በሆነ ነገር ማግስት ፎቶ እየቀያየራችሁ በየሶሻል ሚዲያው ላይ የምትለጥፉት is because you want to prove him wrong። የማያያችሁን ሰውዬ ገጠር የገባውን ሰውዬ ፕሩፍ ታደርጉለታላችሁ። አያያችሁም። መራር አትሁኑ እንዴ! ለስሙ ቤተክርስቲያን ትሄዳላችሁ፣ ለስሙ ትጸልያላችሁ፣ በልባችሁ ቂም ይዛችኋል። ስቲል ለሰውየው ፕሩፍ ማድረግ የምትፈልጉት ነገር አለ። ነገር ልንገራችሁ ሴቶች እንዳትሞኙ። there's nothing you can prove for him። ምንም የምታረጋግጡለት ነገር የለም። ይልቁንም ሩቅ ያለ ሰውዬ ከሆነ እኔ ምህረት አድርጌልሃለሁ፣ ይቅር ብያለሁ ብላችሁ ደውላችሁ ታረቁ። በቃ ፐብሊክሊ ልጅቷ ባትወጣ ሰውየው አይመጣም። ለምን መጥቶ ያን ያህል የሚሰጣት ነገር የለማ እንዴ! አለመብቃት ስሜት ለወንድ ልጅ እንዴት ፔንፉል እንደሆነ አታውቁትም፣ ወንድ ሆነን ስለማናውቅ። እና መራርነትን የምትዘሩ ሴቶች አላችሁ፣ በጣም ማፈር አለባችሁ። ሰው ሁሉ እናንተ ባለፋችሁበት ፓተርን ማለፍ አለበት እንዴ? ሰው ሁሉ ፕሩቭ ማድረግ አለበት እንዴ? የለበትም። ትፈልገዋለች፣ ይቅርታ ብሎ ጠየቀ፣ አሜን ብላ ተቀበለች። እናንተስ ማረጋገጥ አለባት? የለባትም። እናንተ ሊግ ውስጥ ነው መክተት የምትፈልጉት ሌሎችን ሴቶች። ይቅር ማለት እኮ በጣም ደካማነት አይደለም እንዴ? ይቅር ያለች እኮ ለራሷ ስትል ነው። እቺ ሴትዮ እንዲህ አትፍለቀለቅም ነበር ይቅር ባይ ባትሆን። and for a longest ጸልያለች። በቃ ይሄንን ቂም አውጣ ከውስጤ ብላ ጸልያለች። አንዳንዶቻችሁ ግን ቂማችሁ ላይ ነው ቢውልድ አፕ የምታደርጉት። ለ20 ዓመት ያስቀመጣችሁት ቂም አለ። እሷ በአንድ ዓመት ውስጥ ቂሟን ይቅር ብላለች። ሰበር ዜና! አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለው በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400 ሺህ በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያው ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለሕዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን በኮሜንት አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። ተጠያቂ አይደለም ይሄ ፖሊስ ላካለኝ ብሎ ክፈት እያለኝ ነው። ለምን ዘጋሉ? እንግዲህ ሹፌሮች ዘራፊ በሌለበት እንደዚህ በዚህ መልኩ ሪፖርት ማድረግ ነው። በር ከፍታለሁ፣ በኢማጂኔሽን ማለት ነው። በር ከፍትና ራሴ ከካርግ ያስነሳለሁ። ቁልፉ ጠዋት ስነሳ እናቴ ሂድና ስኳር ገዝተና ትለኛለች ከሱቅ። እኔ ስኳር ለመግዛት ከቤታችን ስወጣ ቀጥ ብዬ ሱቅ ቤት አልሄድም። ከቤታችን ጎን ልክ ከደረጃው ወርጄ ጎን ላይ ጎራልና በር ከፍታለሁ፣ በኢማጂኔሽን ማለት ነው። በር ከፍትና ራሴ ከካርግ ያስነሳለሁ ቁልፉ። እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው ሄዳለሁ። ሱቅ ቤትም ዘው ብዬ አልገባም። ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ
እና እየነዳው ድምጼን እያሰማው እየሮጥኩ ነው የምሄደው። መሀል ላይ ደግሞ ማርሽ እየቀየርኩ እያልኩ ማለት ነው አለው። የወንድ ልጅ ማግኔት አለው። በደህንነቱ አንድ ሴት ጠጋ ብላ ያላየችው ወዙ ሞላ ሲል የሆነች መኪና ቀየር ሲያደርግ ነፍስዬ ጣራ ላይ ጭኖ ነው የሚጋልባቸው። ውሸት አይደለም፣ ማጆሪቲው ነው። ሁሉም እያልኩ አይደለም። ማጆሪቲው ግን ከወንድ ልጅ ሰክሰስ ጋር ሴት ልጅ አታችመንት አላት። አለቀ። ባልሽ ምን አለው ወይ ቦይፍሬንድሽ ምን አለው እንጂ አንቺ ምን አለሽ ተብላ የተጠየቀች ሴት የለችም። አባቴ እሷ ሙሟላሽ ታተቋሽ ታከች ማለት ነው። አባ አለቀ አባቴ አለቀ። ብዙ ጊዜ ምክር የሚመክሯችሁ ምናምን የሆነ ሰው ሲጠብሱ ያ ምክር ሁላ ገደል ይገባል። እነ ሳራ ዳጣን ምናምን አይታችኋል። ወንድ ከሌለው እንዳቀርቢ ምናምን ይሉና ዳጥዬ ወንድ ገዝታ ትመጣለች። አለቀ። this is part of life። እነሱ የራሳቸውን ጥንድ ሲያገኙ ወዲያው ያውላ ዲስኩር ገደል ይገባል። ለሌላው ሲመክሩ በጣም ጎበዞች ናቸው፣ ጨካኞችም ናቸው። ትዳር፣ ፍቅር በተወሰነ ትዕግስቱ ቶሎ ነው የሚያልቅ። ገንዘብ ከሌለ ሴት ልጅ ከአንተ ጋር የመሆን ትዕግስቷ ሙጠጠጠጠጠ ነው የሚለው። ጂጂና ዝሆኔን ማምጣት እንችላለን። ይቅርታ ዞን ያልኩ ይቅርታ፣ ጂጂና ሆዴ ማለት ነው። ይቅርታ፣ በቴክኒክ ብልሽት ነው፣ የለመደ አፍ ነው። በጣም ሶሪ። ስታየው ጠብ የሚል ነገር የለም። ስታየው ጠብ የሚል የለም። በፖሊስ አስወጡልኝ፣ ይህን ሰውዬ አስወጡልኝ። በፖሊስ ከቤት ወጣ። ጠብ የሚል ነገር የለም። ታፕታፕ ኮፒ ሊንክ እያደረጋችሁ ፎንቃዎች። እቺ ልጅ እኔ አመስጋኟ ነኝ። እናትዬ ቆንጆ ነሽ፣ ልቅም ያልሽ ነሽ። ብራዘር ቻፓ ካለ በቃ ያንቺም ታሪክ ይቀየራል፣ የእሱም ህይወቱ ይፈወሳል። ይሄ ነው ታሪኩ። የእሷ ታሪክ ይቀየራል፣ የእሱ ህይወት ይፈወሳል። ይሄ ነው። ስለዚህ ይሄ ለወንድ ልጆች ትልቅ ግድንግድ ትምህርት ነው። ግድንግድ ትምህርት ነው ለወንድ ልጅ ከገባ። ወንድ ልጅ ድሪም ላይ መሯሯጥ ቆንጆ ነገር ነው። የምትፈልገው ህይወት ላይ ለመድረስ መፍጨርጨሩ፣ ሴት ጋር የምትሄድ ከሆነ ባዶ ነህ። ህልም ላይ የምትሮጥ ከሆነ አሸናፊ ነህ።